በበግ እርባታ ዘርፍ ከመግባታችን በፊት ልናውቃቸው የሚገቡ እጅግ በጣም መሰረታዊ የሚባሉ ነጥቦችን ነው በዝርዝር መናገር የምፈልገው። እንግዲህ አገራችን ያው ሰፊ የአየር ንብረት ያላት ብዙ አይነት የበግ ዝርያዎችም ያሏት በዛ ላይ ደግሞ ምቹ የአየር ንብረት ያላት አገር ስለሆነች የበግ እርባታ ላይ ተሰማርቶ መስራት እጅግ በጣም ውጤታማ እንደሚያደርግ ከዚህ በፊትም በተለያየ ቪዲዮዎች ተናግረናል። ዛሬ ግን እዚህ ዘርፍ ላይ ተሰማርቶ እጅግ በጣም ውጤታማ ለመሆን የፈለገ ሰው ማወቅ ያለበትን መሰረታዊ የሚባሉ 5 የሚጠጉ ነጥቦች ነው የምንነጋገረው። ስለዚህ በጎች እንደምታውቁት ስጋቸው እጅግ በጣም ጣፋጭ፣ በብዙ የህብረተሰብ ክፍል ተወዳጅ፣ በክርስትናውም በእስልምና ሃይማኖት ተከታዮችም ዘንድ እጅግ በጣም የሚወደድ፣ በየበዓላቱ የበግን መርጦ የሚገዛው ገዢ እጅግ በጣም ብዙ ነው። በሆቴሎች፣ በሬስቶራንት እንዲሁም በቤት ውስጥም ጥቅም ላይ ለማዋል የመጀመሪያ ተመራጭ ናቸው። ግን አሁን የምናያቸው በጎች በጣም ደካማ፣ ጎስቋላ፣ ጸጉራቸው ብቻ የቀረ አይነት በጎች ናቸው። ስለዚህ በግን በጥራት በጣም በልዩ ሁኔታ ይዞ ማቅረብ ግን የግድ ይላል ብዬ አምናለሁ። በግን ለሀገር ውስጥ ብቻ ሳይሆን ለሀገር ውጭም ማቅረብ እንደሚቻል ምንም ጥርጥር የለውም። ምክንያቱም የተለያዩ የእንስሳት ሀብትን ብንፈልግ በቁማቸው ካልፈለግን ደግሞ ታርደው ስጋቸው ወደ ውጭ ሀገር በተለይ ወደ መካከለኛው ምስራቅ ሀገሮች መላክ እንደሚቻል ከዚህ በፊት ተነጋግረንበታልኝ። አሁን በየገበያው የምንመለከታቸው በጎች በምግብ በዝርያ በተለያየ ምክንያት ጎስቋላዎች ናቸው። ስለዚህ ከጉስቁልና ነፃ የወጡ እጅግ በጣም ውብና ማራኪ የሆኑ የበግ አይነቶችን ይዞ መቅረብ ግን ከኛ ይጠበቃል የሚል እምነት አለኝ። ያንን ለማድረግ የበግ እርባታ ላይ ተሰማርቶ ውጤታማ ለመሆን ማወቅ ያለብንን ነጥብ ነው ዛሬ ልነግራችሁ የምፈልገው። አንደኛና የመጀመሪያው ነገር የተሻለ ዝርያ መምረጥ ነው። ዝርያ መምረጥ ሲባል ሌላ ሀገር ላይ ይዞ መምጣት ሳይሆን አገራችን ውስጥ በተፈጥሯቸው የተገኙ አገር በቀል ዝርያ የሆኑ በጣም ንጹህ በጎች አሉ። እነዚህ በጎች በአመት ሁለት እንዲወልዱ የሚያስችሉ በአካልም ገዘፍ ያሉና የስጋ ምርትም ያላቸው ናቸው። ያው እንደሚታወቀው የኛ ሀገር የእንስሳት ሀብት በተለይ በግና ፍየል ሲሆን በተለይ ወደ አብዛኛው የኢትዮጵያ ክፍል ስጋቸው ነው እንጂ የወተት ምርትነታቸው ብዙም ጥቅም ላይ አይውልም። ስለዚህ የስጋ ምርታቸው በጣም በዛ ብሎ ቁመታቸውም ከፍ ያለ እና በጣም ብዙ የስጋ ምርት ሊገኝባቸው የሚችሉ በአመት ሁለት እንዲወልዱ የሚያስችል ዝርያ ያላቸውን የበግ ዝርያዎችን መምረጥ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ አንደኛው የመጀመሪያው ስራችን መሆን ያለበት በጎቻችን ለማርባት ስናስብ የምንመርጥላቸው ዝርያ ነው። ስለዚህ ዝርያቸውን በአግባቡ አጥንተን ከአካባቢ ማህበረሰብ ተነጋግረን ከትልልቅ አባቶች ጋር ተወያይተን የተሻሉ ዝርያዎችን ለበሽታ የማይጠቁ የአየር ንብረቱን የተላመዱ የኢትዮጵያ ውስጥ ያለውን አጠቃላይ የሙቀትና ቅዝቃዜ የተላመዱ ሲሆኑ በቀላሉ በበሽታ አይጠቁም። ስለዚህ እነዚህን አይነት የበግ ዝርያዎችን መምረጥ የመጀመሪያው መስፈርታችን ነው ማለት ነው። ሁለተኛውና መሰረታዊ ጉዳይ የምናሳድርበትን ቦታ መምረጥ ነው። እንግዲህ በጎች እንደ ሰው አይነት ባህሪን ያላቸው ብርድ ብዙ አይወዱም፣ ሙቀት ብዙ አይወዱም። ስለዚህ መጠነኛ የሆነ ቦታ ነው የሚፈልጉት። ተመጣጣኝ የአየር ንብረት ያለበትን ቦታ በመምረጥና ለዛ አካባቢ የሚመች ማደሪያ ቦታን መስራት እጅግ በጣም ያስፈልጋል ማለት ነው። እንደ ፍየል ቆጥ ምናምን መስራት አይጠበቅብንም። በመሬት ላይ ሆኖ ግን በሳር ሊሆን ይችላል፣ በቆርቆሮ አሊያም በሌላ መንገድ ቤታቸው ተሰርቶላቸው እዛ ቦታ ላይ በቋሚነት እየገቡ የሚያድሩበትና የሚውሉበት ሆኖ ግን ንጽህናው እጅግ በጣም የሚጠበቅ ጧት የሚጠረግ ሁሌም ጧት ብቻ ሳይሆን ከሰዓትም ጭምር ወደ ማታ አካባቢም በቀን ቢያንስ ሁለቴ መጥረግ እጅግ በጣም አስፈላጊ ነው። የሚጥሉትን ጽዳጅ እና ሽንት በተቻለ አቅም እየጠረግን የሚያድሩበትን ቦታ ደረቅ ማድረግ እጅግ በጣም አስፈላጊ ነው። ደረቅ ስናደርግ አንደኛ እነሱ አይጸየፉትም፣ ሁለተኛ ተባይ ቆሻሻ ምናምን ነገር አያፈራም። ስለዚህ ትላትል ነገር ስለማያፈራ ከበሽታ ነፃ ይሆናሉ። ሰውነታቸው የሚነክሳቸው የለም ማለት ነውና በሁለተኛ ደረጃ ማድረግ ያለብን የሚውሉበትን የሚያድሩበትን ቦታ በመምረጥ እዛ እጅግ ለነሱ የሚመጥን ጥሩ ቤትን ገንብቶ መስጠት የግድ ያስፈልጋል ማለት ነው። ያንን ደግሞ በንጽህና ማቅረብ አስፈላጊ ነው። ሶስተኛ መውሰድ ያለብን መሰረታዊ ጉዳይ እና ማድረግ ያለብን ምግብና መጠጣቸውን በአግባቡ በጊዜው ማቅረብ ነው። እንግዲህ ምግብ መጠጥ ሲባል የበጎች ከፍየሎች በተለየ መንገድ ሳርም ተመጋቢዎች ናቸው። ስለዚህ ሳር በየትኛውም የኢትዮጵያ ክፍል በቂ እና አስተማማኝ ሳር ስላለ ብንፈልግ ከልክለን ብንፈልግ ገዝተን ብንፈልግ በግጦሽ
ወይም በሌላ መንገድ ሳር የሚያገኙበትን መንገድ ማመቻቸት እጅግ በጣም አስፈላጊ ነው። የተመጣጠነ ምግብም መኖም ከፋብሪካ የወጡ የተመጣጠኑ ምግቦችን ማቅረብ እጅግ በጣም አስፈላጊ ነው። ስለዚህ እነዚህና ሌሎችን የተመጣጠኑ መኖችን በመስራት እና በማቅረብ ምግባቸውን ጠግበው እንዲበሉ ብቻ ሳይሆን የተመጣጠነ ማድረግ 2 እና ከዛ በላይ በአመት እንዲወልዱ ያግዛቸዋል ማለት ነው። መጠጥም እንደዚሁ እኔ ብዙ ጊዜ እናገራለሁኝ። የበግና ፍየል ማርባት የፈለገ ሰው በተቻለ አቅም እሱ ራሱ የሚጠጣውን ውሃ ነው ለበጎች ማቅረብ መቻል ያለበት። ትልቅ የበሽታ መንስኤ ኢትዮጵያ ውስጥ ውሃ ነው። የቆሸሸ ውሃ፣ የተቋረ ውሃ፣ የሰነበተ ውሃ፣ ብዙ ትላትል ያለበትን ውሃ ለእንስሳት ማቅረብ በራስህ እጅ በጎችን በሽተኛ ማድረግ ስለሆነ ከምግብ ባለፈ የሚጠጡትን ውሃ ንጽህና መጠበቅ እጅግ በጣም አስፈላጊ ነው ማለት ነውና ይህንን ማድረግ ያስፈልጋል። ከዛ ውጪ ከዚህ ጋር በተያያዘ ትንሽ መስክ ወጣ እያሉ ንጹህ አየር እንዲያገኛቸው እንቅስቃሴ እንዲያደርጉ ይጠበቃል። ስለዚህ በሚውልበት በሚያድሩበት አካባቢ ቢያንስ ንጽህናቸው የተጠበቀ እንዲሆን ብቻ ሳይሆን የተወሰነ የሚንቀሳቀሱበት የሚወዛወዙበት ከወዲያ ወዲህ የሚሉበት ድሪያም የሚፈጥሩበት የተወሰነ መንቀሳቀሻ ቦታም መስክ ነገር ያስፈልጋል ማለት ነው። መስኩም ቢሆን በራሱ ንጽህናው የተጠበቀ እና የአማራ አካባቢ ቢሆን መልካም ነው። እንደ ግጦሽ አይነት ነገር ቢኖረው እጅግ በጣም ቆንጆ ነው ማለት ነው። ስለዚህ ይሄም እጅግ ከሚያስፈልጉ መሰረታዊ ጉዳዮች መካከል አንዱ ነው ማለት ነው። አራተኛና መሰረታዊ ጉዳዩ እንግዲህ እንስሳት ስለሆኑ እንደማንኛውም ሰው ይታመማሉ። ስለዚህ ሕክምና ያስፈልጋቸዋል። ክትባት ሲወለዱ በጎቻቸውን ያስፈልጋቸዋል። ልጆች ክትባት ያስፈልጋቸዋል። ወንዶችም ክትባት ያስፈልጋቸዋል። ስለዚህ የሕክምና ክትትል ማድረግ ያስፈልጋል። የሕክምና ክትትል ሲባል እንግዲህ በወር 1 ቀን በ2 ሳምንት አንዴ ሊሆን ይችላል። የሕክምና ባለሙያ እየመጣ እንዲመለከታቸው ማድረግ ያስፈልገናል ማለት ነው። አምስተኛና የመጨረሻ ጉዳይ በዚህ ዘርፍ ውጤታማ ለመሆን አስተማማኝ የገበያ መዳረሻዎችን ማየት እጅግ በጣም አስፈላጊ ነው። የገበያ መዳረሻ ሲባል ብዙ ጊዜ በምናራባበት አካባቢ ረከስ ሊል ስለሚችል ለነዚህ ላረባናቸው በጎች የሽያጭ ቦታን ማመቻቸት ውጤታማ ከሚያደርገን መሰረታዊ ጉዳይ አንዱ እሱ ነው ማለት ነው። ማርባት፣ የበጎችን ቁጥር መጨመር ማብዛት አንድ ነገር ሆኖ ግን ደግሞ የት ነው የምንሸጠው በግ የት ነው የሚፈለገው በግን በብዛት የሚመገበው የኢትዮጵያ የማህበረሰብ ክፍል የት ነው የሚሉትን አካባቢዎች አጥንተን የትራንስፖርት ወጪን አውጥተን አውርደን ቀንሰን ኔት ኢንካማችን ስንት ሊሆን ይችላል የሚለውን ካጠናን በኋላ ስንፈልግ በመኪና ሊሆን ይችላል፣ ስንፈልግ በእግራቸው ተነድተው ሊሆን ይችላል። ብቻ የተሻለ የገበያ ቦታዎች ያሉበትን ቦታ በማጥናት እዛ አካባቢ ላይ ወስዶ መሸጥ ውጤታማ ከሚያደርጉ ጉዳዮችም እና መካከል ነገሮችም አንዱ ስለሆነ የገበያንም ጉዳይ ትኩረት ልንሰጠው ይገባል የሚል ነው። ከዚህ ውጭ ግን እነዚህን መሰረታዊ ጉዳዮች ላይ መቆጣጠር ከተቻለ በበግ እርባታ ተሰማርተን ውጤታማ እንደምንሆን ምንም እንዳትጠራጠሩ። ምክንያቱም በግ በአመት 2 ጊዜ 2 በአጠቃላይ 4 ጊዜም የመውለድ አቅም አላት። እንዲያውም አንዳንዴ እስከ 6 5ም ትወልዳለች እና 3ም በአንዴ 3ም የመውለድ አቅም ያላቸው በጎች ስላሉ ቅድም ያነሳናቸው መሰረታዊ ነጥቦችን ሙሉ በሙሉ አሟልተን መስራት ከቻለ በ5 እናት በግ በ10 እናት በጎች ተነስተን ውጤታማና ሚሊዮነር መሆን እንደምንችል ጥርጥር የለውም። ምክንያቱም በጎች ለምግብነት ተመራጭ ናቸው፣ ለአጠባበቅ ምቹ ናቸው። በተለይ ለሴቶች የሚሆን ለወንዶችም የሚሆን ለአረጋውያን የሚሆኑ ብዙ እንደ ፍየል ሩጫ የማያበዙ እንዳሳማ ሆዳቸው ብዙ ያልሆነ በቀን 5 እና እስከ 6 ኪሎ ግራም ምግብ መመገብ ከቻሉ በቂ ነው። ስለዚህ የዚህን ምግብ አቅርቦት እያቀረብን በቀላሉ ኮንትሮል አድርገን በውስን አካባቢ ላይ አርብተን ውጤታማ የምንሆንበት ዘርፍ ስለሆነ በበግ እርባታ ተሰማርታችሁ ውጤታማ ሁኑ ነው ምለው። ወደ ውጭ ሀገር ለመሄድ በሳውዲ አረቢያ ማለት በጅቡቲ፣ በሱዳን፣ በኬንያ በኩል ወደ ውጭ ለመውጣት በሚደረገው ጥረት ብዙ ወጣት እህትና ወንድሞቻችን እየሞቱ ነው። የሰው ሀገር የሚሄደው ኑሯቸው በጣም ጎስቋላ ነው፣ የሚመቱ የሚገረፉ። እዛ ውጪ ኢሰብአዊ የሆነ ድርጊትም የሚፈጸምባቸው ብዙዎች ናቸውና አገር ውስጥ ግን በዚህ ዘርፍ ተሰማርታችሁ በቀላሉ በትንሽ ካፒታል ከ50 እስከ 60 ሺህ ብር በሚደርስ ካፒታል ይሄንን ቢዝነስ መጀመር ትችላላችሁ። ከዛ ውጭ ግን ወደ ሌላ ሀገር እየሄዳችሁ ለሌላ ለማይገመት እጅግ በጣም በሰው ላይ ሊፈጸም የማይችል ነገር እየተፈጸመባችሁ
ማየት እጅግ በጣም ስለሚሰለችም ስለሚያስጠላም በዛ መንገድ ባትሄዱ መልካም ነው የሚል እምነት ነው ያለኝ። ለዛሬው ያለኝ ሀሳብ ይሄንን ይመስለው። በሌላ ጊዜ በሌላ ፕሮግራም ደግሞ ተመልሼ እስከመጣ ድረስ መልካምን ሁሉ እመኝላችኋለሁ። አመሰግናለሁ።